ስሜ መጀመሪያ ያዕቆብ ጀማል ይባላል። የመጣው ከኦሮሚያ ክልል ነው። ከኦሮሚያ ክልል ምስራቅ ምዕራብ ሐረርጌ ነኝ። ምዕራብ ሐረርጌ ነኝ። ወረዳው ገመቺስ ነው። ገመቺስ ቀበሌ 01 ነኝ። እና ወደዚህ ከመጣ የሰንጠኩት ነሐሴ ነው ማለት ነው። ወደዚህ የገባሁት 2013 ማለት ነው። 12 ነው 2012 መጨረሻ ላይ ማለት ነው። ወደዛ ገባሁት። ከዛ በኋላ ሁርሶ ማሰልጠኛ ማዕከል ከዛ እንደ ተሰንጥቀው ከዛ እንደወጣሁት ወደ 21ኛ ነው መጣው ማለት ነው። 21ኛ መጀመሪያ እንደመጣው 21ኛ ሻለቃ ማለት ብርጌድ አንድ ተመደኩ ማለት ነው። ከዛ በኋላ አደራጅ ብሎ ወደ ብርጌድ 3 መጣው ማለት ነው። ብርጌድ 3 እንደመጣው 4 ቀን ነው ዛሬ። ከዛ በኋላ ከብርጌድ 3 ሻምበል 3 ነበርኩት። ከዛ ሻምበል 3 ጋንታ 2 የምትባል ማለት ነው። ከዛ በኋላ ምድብ ስራ እኔ ብሬን ሻንጣ ነኝ። እኔ መጀመሪያ ሲገባ ውጋ ምናምን አልነበረም። እንዴት እንዳስገቡን በቃ በትምህርት ማለት ነው ተማራችሁ። ስለዚህ እዛ ውስጥ እኔ አሁን ለምሳሌ እኔ ኮንስትራክሽን ስራ ነው የምማረው። ከዛ መከላከያ ውስጥ ኮንስትራክሽን በጣም ይፈልጋል ምናምን ብሎ ነው ገባ ማለት ነው። እና እንደዛ ገባሁት። ከዛ በኋላ ስልጠና ላይ ያለው ወጋ ተነሳ ማለት ነው። ከዛ ስንወጣ እኛ በመናቆም በቃ መንገድ ወደዚህ መጣ ማለት ነው። እስካሁን ብዙ ጊዜ በቃ እኔ ለመጥፋት ቤተሰቦቼም በቃ እናቴ ምናምን ወንድሞቼም ያሸገሩን ሄዳለሁ ብዬ ከሌላ ላይም ታሰራለሁ። ወደዚህ ሲመጣ እስረኛ ነበርኩት። ታስሬ ነው ወደዚህ መጣ ማለት ራሱ በግድ ማለት ነው። እዛ መሆን ሂጄ 5 ቀን ቆይቼ መጣውና አስርን። ከዛ በኋላ እንዳስሩኝ ግዳጅ አለ ብሎ ተነሳን መጣን። መኪና ላይ ወጡ። በቃ እኔ እዚህ መጣ ማለት ነው። ዛሬ አማራጭ ክፍተት መንገድ አገኘን። በቃ በዛ ወጣው እና ነው ተነሱና መኪና ላይ ወጡ ነው ሂቃችሁን ጠርፉና ሁሉም ሂቃ ምንም ነገር ሳይቀር ጠንፌ ወጣን። በቃ ከዛ በኋላ ወጣን። ወዴት እንደምንሄድ እኛ አናውቅም ማለት የጨለማ ኑሮ ማለት ነው። ከዛ መጣን። ስንመጣ አጋጣሚ ወጓ ተከፈተ። ከመኪና ወርዶ ተባለ ተወረን። እንዛው እኛ መኪና ዙሪያ ጠበቃ ነበር እና ትናንት ምንም ነገር ሳንተኩስ ምናምን እንትን አለ። ከዛ እንደዚሁ ተማከረን መጣን። እዚህ ውጭ ምንም የለም። 5 ሰዎች ማለት ነው። እዛ ቀር ወራት ያለ ከኔ ጋር 5 መስለኝ። ከዛ በቃ ተመካከረን እኛ ወገን ለወገን አንዋጋም። ስለዚህ እኔም ብሬን ሻንጣ ቁጭ አደርጋለሁ። በወረዳ ክላሽ እጄ ሄዳለሁ ወይም ደግሞ እዛ ከሄድኩት ይግደሉኝ ወይም ደግሞ ከነሱ ጋር ይዋጋለሁ እንጂ በፍጹም በዚህ አልዋጋም አልኩትና ከዛ በኋላ ልጆች ቢሻሉኝ በቃ ታይዘን ወረን ጣዋት እዛ ልጆች ያገኘን በቃ መሳሪያን ሰጣን። በሰላም ወደዚህ መጣን። እስካሁን በሰላም ነው አለን። እኔ ምንም አላብንበትም። በአሁን ጊዜ ማለት ነው የፈለገ መንግስት ቢሆን ሰው በመርፍና ሚሳራሱ ቢተኩስ በዚህ ምን ይመጣ ነገር የለም። የግድ መንግስት ማለት የተማረ ሰው ነው። ረጋ ብሎ ህዝቡን አሳምኖ አንድ እግር ውስጥ አለኛ ሲጀመር መከላከያ የሚሰጥ ነው ለድንበር ነው ለድንበር ግብጽ ምናምን ብዙ ጥላት አለ ኢትዮጵያ ለሱ ጋር ነው እንጂ ውስጥ ለውስጥ ወንድም ጋር መውጋት አይደለም። እና ለዚህ ስር ተረዳን በጣም ደብሮና እኛ ማለት ነው እኮ እኮ ነው እኛ ዚያን ተረድተን ነው ወደዚህ መጣን። እና ለዚህ ነው እንጂ ህዝባዊ ትግራይ ኢትዮጵያ ህዝብ ነው የኛ ወገን ነው። ከኛ ጋር ብዙ የለፉ ሰዎች ናቸው። ለኛ ብዙ ያስተማሩ ብዙ እንትናየ ነው ወንድማሞች ነው ያለ። እኛ ወንድማችን ጋር ነው ዋጋን ብለን ወደዚህ መጣን። በቃ ከዚህ ውጪ እኔ ምንም የሚለው ነገር የለም። እኔ አይዶን ነው እዚህ ጋር አይገባኝም። እዚህ ጋር ማለት ሰው ማለት ነው ለሰው ልጅ ውሃ ምግብ ምናምን ብዙ ነገር ያስፈልጋል። ያ ራሱ በትክክል ሳይቀርብ አሁን እዛ ቁጭ ብሎ ለተቀማጭ ሰማይ ቅርብ ይባላል። አንደኛ በቃ ወይም ብቻ እኔ እንጃ ችግር የለም። እኔ ምንም ጣጣ የለኝም። እንደውም ማነው ውስጤ ሀቁ ነው ማወጣ አይደል እንጂ ምንም አይመስል እኔ ብቻ እንጃ ተከሻን ታደቃለ ነው በስተቀር የጦሩ ፍላጎት እየተሟላለ ምንም ነገር ጦሩ ግን ይረዳል ተሞራሉም በቃ የደበረን ተኩስ ራሱ ሲመጣ ማለት ነው ምንድነው ሁሉም መሮጣል። በዚህ ሁኔታማ ኢትዮጵያ ወዴት ሄዳለች? እኔ በጣም ግራ ያገባኛል ወደፊት ማለት ነው። እንደበኩሌ እነሱ ሊያውቁ ይችላሉ ያውቃሉ መጀመሪያም ግን እኛ ደግሞ ምንም ነገር የምናውቀው የለም። በበኩሌ እኔ ማለት ነው እኔ በጣም ደስ የሚል ታውቃለህ መጀመሪያም በቃ አሁን ብዙ ትግሬ ጓደኛ እኛ ጋር በጣም ወዳሉ ነው ውስጡ ማቃሉ የተማሩ ሰው ነው ለሰው ይረዳሉ።
በጣም ነው። እኔ አሁን የኔ ወንድም መጀመሪያው ወታደር ነበረ። በዛን ጊዜና አሁን ያለው ልዩነት በጣም ከፍተኛ ነው። ሲናርግቤ ነው አለ በቃ አሁን ራሱ በቃ እሱ ነው በጣም እና ባኪ ምን ታደርገ ለጊዜ ተፈላሽተው እኮ ምናምን እያለኝ ማለት ነው። እና ይሄ ነው እና ያለው ብቻ እንዴት እንደሚገልጸው ማለት ነው ግራ ይገባል ማለት ነው። እንደ ኢትዮጵያ የተሰማኝ ወንድሜ እንደመጣ ነው ባባ ማለት አሁን እስከ ኤርትራ ገብታል። ኤርትራ እስከ ወለጋን ገብታል። ከዛ መጀመሪያ ሲገባ ሰራዊት አልተቀበለም። ቢጨርሱን በቃ የኛ አካል ናቸው እየተባለ ግን ጥያቄ መጠየቅ ማን ጠይቃለ ጊዜው እዚህ ላይ ምልክት ማለት ነው። እኔ በበኩሌ ማለት ነው ቢያንስ እዚህ ጋር ተራ ወታደር ተብዬ ልጠራ እችላለሁ። እዛ እጄ ግን የወጣት ጄኔራል ሆኜ ነው የሚሰራ ማለት ነው የሰውዬ ካልወደቀ በስተቀር። አዎ ወለጋ ላይ ቁምቡላ የተጣለ ትግራይ ቁምቡላ የተጣለ ኤርትራ መስገብቶ እዚህ ጋር እያንጣጣ ስለሆነ ይሄን ሁሉ የቻለ እዛ ቁጭ ብሎ በቃ የለም በምክክር ቢያንስ አመራሮቹ ምናምን ቀርቦ ሸማግሌ ማለት እኮ ኢትዮጵያ ባላለ እኮ ሸማግሌ ብልክ እኮ አንተም ትገባለህ እሱም ይስማማል። ይሄ ነው ማለት ነው። ስለዚህ እኔ ብቻ ሰውየው ተማሪ አልተማረም ሌላ ጥያቄ ነውና እንደዛ ቢማር እንደዛ አድርግ ነበር የሚል ሀሳብ አለኝ። እኔ በጣም ደስ ያለኝ ዛሬ ክፍተት አግኝተው እናንተ የመጣት ማለት ነው። በጣም ነው ደስ ያለኝ። እስካሁን ቦታ አጥቼ ነው እና በቃ የውስጤ እንደዚህ መናገር በጣም ደስ ብሎኛል። እኔ በኩሌ አሁን መጀመሪያ እንደተባለው ኦሮሞና አማራ ይገላል እና ወደዛ አትሄዱ ደቡቦችም ገርፎ ነው ልብስ ለብሶ ምልክ እየተባለ ነበርና ከዛ ያው አጋጣሚ ለካ እዛ ውስጥ ያሉ ማለት ነው በብዛት አማራዎች ናቸው እዛ አማራ ማለት ነው። እና ይሄ ነው በቃ ሲንሱ ፖለቲካውና ጀንጀና ማለት ነው። አጋጣሚ የኔ ጓደኛ ኦሮሞ ነበር መጣ ኦሮሞ ነበር ሀረር ማለት ነው መጣና ከዚህ ሄዴና ደወለኝ አንተ ውሸት ነው ኦሮሞ የሚገልም የለም ግን አማራ ትንሽ ብቻ እንትን ይላሉ እንጂ ጥያቄ በዛበል እንጂ አይነካም ተባለ አማራ ራሱ ብሎ ነገረኝ። ኧረ ችግር የለም በቃ እኔ ወንድሜ እንዳንተ ሆነኝ በቃ ምናምን ብዬ አብረን ተማር እና እሱ ስደወለኝ እኔም ወደዚህ መጣሁ። የምን ማለንኩም እስካሁን እየበላሁ እየጠጣሁ ነው። በቃ ምንም የደረሰብኝ ነገር የለኝም። አሁን ባጭሩ እናገራለን እንደተማረ ሰው ማለት ነው መጨረሻው ህዝብ ጋር ከተስማማ ነው እንጂ ህዝብ ጋር ያልተስማማ መንግስት እንደማሸነፍ ይታወቃል። ስለዚህ ትስስር ነው ህዝብ ብሔር ብሔረሰቦች ኢትዮጵያ ማለት ነው። ዛሬ ትግራይ ላይ ድረስ ነገ ኦሮሚያ ላይ ድረሳል። ኦሮሚያ ላይ ድረስ ደቡብ ላይ ስለምድረስ ሶማሌ ላይ ድረስ እንደዛ አፋር ላይ ስለምድረስ ማለት ነው። ስለዚህ ትስስር ስለሆነ መጨረሻ ላይ የሚያሸንፈው ምን ነው ዙሮ ማለት ነው እኛ ብቻ ማለት ህወሓት እንደሆናል ብዬ ነው የማስበው እኔ። የትግራይ ህዝብ ማለት ነው ማለት ህዝቡም ከዛም ድጋፍ ይሰጣል ለሱም ይደግፍ የለም። እሺ እኔ ለመጀመሪያ ወንድሜ ልጅ ጀማል ከአሰቤ ተፈሪ ጭሮ ነው የሚገኘው። ጭሮ ለአሰቤ ተፈሪ ይባላል። ያው እኔ በሰላም ነው እስካሁን ሄድኩት አንተ እንዳልከኝ እነኚህ ጋር ነፍጠኛ ጋር ህዝብን አትዋጋ እንዳልከኝ ቃል ገብቼ ነበር። ይዋር ዛሬ አድርጋለሁ። ሰላም ናለው ለእናቴን እና ለአባቴም ሰላም ብልልኝ፣ ለወንድሜ ወለጋ ያለው ማሜን ሰላም ብልልኝ ይላሉና መጨረሻ ላይ እናንተንም በጣም አመሰግናለሁ።